በዚህ ቪዲዮ ሁላችሁንም ደስ የሚያሰኝ ነገር ነው የምነግራችሁ። እሱንም ዩቲዩብ አዲስ ያመጣው ነገር አለ። ምንድነው እሱ? ልክ እንደ ሌላ ፌስቡክ እንዲሁም ቲክቶክ ስጦታ ላይቭ ላይ ሆናችሁ ሰው የፈለገ ስጦታ መስጠት እንደሚችል ያኔ አዲስ የመጣ ነገር አለ። እሱን እንዴት እንደምታወሩት ያሳያችሁ። እሱንም ከሱፐር ቻትና ከሱፐር ታንክስ ውጪ ማለት ነው። ሁለተኛው ነገር ደግሞ ቻናላችሁ ልክ እንደዚህ ከሌላ ቻናል እንዴት እንደምታያይዙት ነው ማሳያችሁ። እንደምትወዱት ተስፋ አደርጋለሁኝ። እርግጠኛ ነኝ። ልክ ቻናላችሁ እንደዚህ ማስተሳሰር እንዴት እንደሆነ ግራ የገባችሁ ልጆች በቀላሉ አሳያችኋለሁ። እስከ መጨረሻ አብራችሁ ቆዩ። እዚህ ጋር ጊፍት የምትለዋን ትነኩታላችሁ ማለት ነው። የዶላር ምልክቷን ከዛ እዚህ ጋር ጊፍት የምትለውን ስትነኩት ተርኖን የሚል አለ። እሱን ትነኩታላችሁ። እሱን ስትነኩት እንደዚህ ያመጣላችኋል። ከፈለጋችሁ አንብቡት፣ ግን ያው ምንም እንትን አይልም። ወደ ዳር ስክሮል ታረጉትና ከዛ በኋላ እዚህ ጋር ራይት ታረጉትና ራሱ አክሴፕት የሚል ይመጣል። ከዛ ይሄንን አክሴፕት የምትለዋን ስትነኩት ከዛ ልክ እንደዚህ ይሆናል ማለት ነው። አያችሁት? አሁን መጀመሪያ ጊፍት የምትለውን አልነበረችም፣ አሁን አለ ማለት ነው። እዚህ ጋር ሱፐር ቻት፣ ሱፐር ታንክስ እና ጊፍት የሚለውን መጥቷል ማለት ነው። እንደምትመለከቱት እንደምትወዱት ተስፋ አደርጋለሁ። አያችሁት? እዚህ ጋር ራሱ በርቷል ጊፍት የምትለዋን ማለት ነው። እና ያላበራችሁ ልጆች በዚህ መልኩ አብርታችሁ ላይቭ ስትገቡ በዚህ መልኩ ሌላ ጥቅም ማግኘት ትችላላችሁ ማለት ነው። ሌላኛው ደግሞ ዩቲዩብ ቻናላችሁን ምሳሌ ቅድም እንዳልኳችሁ ልክ እዚህ ጋር እንደምትመለከቱት አያችሁት? አሁን እዚህ ጋር ይሄንን ስነካው እነዚህን ቻናሎች ይመጣልኛል ማለት ነው። አሁን ይሄ አንዱ ይሄኛው ስለሆነ ነው ሰብስክራይብ አላረግሽም የሚለኝ ማለት ነው። እና አያችሁት? ይሄንን ነክቼ ሌሎቹንም እንደዚህ ሰብስክራይብ ማድረግ እችላለሁኝ ማለት ነው። እንደምትመለከቱት እንደዚህ በቀላሉ እንዴት እንደምታደርጉ ነው ማሳያችሁ። እንደምትወዱት ተስፋ አደርጋለሁኝ ማለት ነው። እንደዛ ለማድረግ አንድ ያላችሁ ቪዲዮ ትነኩና እዚህ ጋር የስክሪፕቶ ምልክቷን ትነኩታላችሁ። ከዛ እዚህ ጋር ቀስቷን ትነኩና እዚህ ጋር ወደ ታች ትመጣላችሁ። ከዛም በኋላ ያው ይቺን ተነኳታላችሁ ማለት ነው። ከዶላር ምልክቷ ከስራ ያለችውን ተነኳታላችሁ። እሷን ስትነኩት እዚህ ጋር ኮሜንት፣ ላይክ ምናምን ያለበት መጀመሪያ ያለውን ተነኩታላችሁ። ከዛ እዚህ ጋር የቻናላችሁ ስም፣ ሌላ ማስገባት የምትፈልጉትን ቻናል ስም ሰርች ታደርጋላችሁ ማለት ነው። እስኪ እዚህ ጋር እንግዲህ ቻናሉ ስፈልገው አልወጣ ስላለኝ እዚህ ጋር ቴሌግራም ላይ የቻናሉን ያስቀመጥኩት ስላለ ምናልባት ቻናላችሁ አዲስ ከሆነ ላይወጣላችሁ ይችላል። ለዛ ስለሆነ እዚህ ጋር ኮፒ ታደርጉና ከዛ ወደ ዩቲዩብ ስቱዲዮ ተመለሳችሁ እዚህ ጋር ሰርች ባሩ ላይ እንደዚህ ስትፈልጉ ያው ያመጣል ማለት ነው። ከዛ አሁን ይሄንን እዚህ ጋር ይሄንን ራይት አድርጉት የሚለው ምሳሌ አሁን እኔ ሞኔታይዜሽን ከሆንኩኝ ስንት ብር እንደቆጠረልኝ፣ ስንት ላይክ እንዳገኘው፣ ስንት ቪው እንዳገኘሁኝ ፍቀጅላት ነው የሚልኝ። እዚህ ጋር የራሴ ስለሆነ ምንም ችግር የለውም። ከዛ እዚህ ጋር ሊንክ የምትለዋን አያችሁት? እቺን ሊንክ ኮፒ ታረጉታላችሁ ማለት ነው። ከዛ ኮፒ ታረጉና ወደ ኋላ ትመለሳላችሁ። ወደ ኋላ ተመለሳችሁ ሴቭ ታረጉታላችሁ ማለት ነው። ከዛ ድጋሚ እዚህ ቴሌግራም ላይ ይሄንን እንደዚህ ታደርጉና ከዛም በኋላ ይሄንን ሊንክ ትነኩታላችሁ። ቀጥታ ወደ ዩቲዩብ ስቱዲዮ ይወስዳችኋል ማለት ነው በራሱ። ከዛ እዚህ ጋር አካውንት ቀይሪ ነው የሚለኝ። ያው እንደዚህ ነው የሚያመጣው ማለት ነው። ከዛም በኋላ እዚህ ጋር አንድ ነገር ብቻ ፈቅድለታለሁ። ከዛ አለቀ ማለት ነው። እዚህ ጋር ቻናሉ ቀይሪው ነው የሚለኝ።
አያችሁት? እዚህ ጋር አሁን ወደ ቻናሉ ከቀየርኩትኝ በኋላ ወደ ዩቲዩብ ስቱዲዮ እንዲወስደኝ እዚህ ጋር እንትን እለዋለሁኝ ማለት ነው። ከሰርች እያደረገ ነው። አንዴ እንጠብቀዋለን። ከዛ እዚህ ጋር ዩቲዩብ ስቱዲዮ የሚል ፈልገን ወደ ዩቲዩብ ስቱዲዮ እንዲወስደን እናደርገዋለን ማለት ነው። አያችሁ? ከዛ ወራሱ ወደ ዩቲዩብ ስቱዲዮ ይወስደኛል። ያው መጀመሪያ ዩቲዩብ ስቱዲዮ ላይ ስላልነበረ ሌላ ቻናል ስለነበረ ነው እንደዚህ የሚያስለፋው እንጂ ዩቲዩብ ስቱዲዮ ላይ ከነበረ አያስለፋም ማለት ነው። ከዛ አሁን ወደዚህ እንመጣለን። እዚህ ቴሌግራም ላይ ይመጣና እንደዚህ ሊንኩን እነካዋለሁ ማለት ነው። ሊንኩን ስነካው ከዛ እዚህ ጋር ብቻ አንድ ነገር ፍቀጅላት ነው የሚለኝ። ከዛ ውጪ ሌላ ምንም ነገር የለውም። አያችሁት? እንደምትመለከቱት እዚህ ጋር እየፈለገ ነው ማለት ነው። ከዛ እዚህ ጋር ፍቀጅላት ነው የሚለኝ። ይሄ አክሴፕት የምትለዋን እነካዋለሁኝ ማለት ነው። ያው አሁን ፈቅጄላታለሁኝ ማለት ነው። ከዛ አሁን ወደ ከዚህ መሀሉን ነክቼ ወጣና ዩቲዩብ ስቱዲዮ ስገባ ተቀብላለች ነው የሚለኝ የቅድሙ ማለት ነው። ከዛ ዩቲዩብ ስቱዲዮ በራሱ ጊዜ ተቀብሏል የሚል ያመጣላችኋል ማለት ነው። እና ሌላ ቻናልም ደግሞ አያችሁት? የቅድሙ እዚህ ጋር ተቀብሏል እያለ ነው። ሌላ ጭማሪ ከፈለኩኝ ደግሞ ሌላ ቻናልም እንደዚህ ጨምራለሁኝ ማለት ነው። እዚህ ጋር መጣና አሁንም ሌላ ቻናል ለመጨመር ይሄ ኮፒ አድርጌ በሰርች የሚወጣ ከሆነ እኮ ምንም ችግር የለውም። ግን ቻናሉ አዲስ ከሆነ በሰርች ላይ ወጣላችሁ ይችላል። ያው ይሄንን ነው። ከዛ እዚህ ጋር ሊንኩን እንደዚህ አድርገውና አያችሁ ሊንክ ይሰጠኛል ማለት ነው። ኮፒ አድርገዋለሁኝ ወደ ኋላ ተመልሼ አሁንም ሴቭ አድርገዋለሁኝ። ከዛ ይሄንን ቴሌግራም ላይ ወስጄ ሊንኩን አስቀምጠዋለሁኝ። ከዛ እዚህ ጋር አሁን እዚህ ላይ አይደል ያለው እዚህ ጋር በዛ ቻናል ቀይሯለሁኝ ማለት ነው። ይኸው የቀየርኩትኝ ላሳያችሁ ማለት ነው። እዚህ ጋር ይኸው በዚህ ቻናል ቀይሯለሁኝ። ይኸው እንደምትመለከቱ ልክ እንደ ቅድሙ እዚህ ጋር ሊንኩን እነካለሁኝ። ሊንኩን ስነካ ቀጥታ ወደዚህ ያመጣኛል ማለት ነው። እዚህ ጋር ፈልጎ በራሱ ጊዜ አንዴን ብቻ ክሊክ ማድረግ ነው መፍቀድ ነው። እዚህ ጋር ሲፈቅድለት አያችሁት? ይኸው አክሴፕት እለዋለሁኝ። ያው ከላይ ቆያውን ዩቲዩብ ስቱዲዮ በራሱ ጊዜ ተቀብላለች ብሎ ያመጣል። አያችሁታ? ያው እዚህ ጋር ማለት ነው እንደምትመለከቱት ይሄኛው ተቀብላለች ብሎ ያመጣል። ያው ይሄን ተሰነካው አያችሁታ? ያው እዚህ ጋር የሁለቱም ቻናል ስም አለ ማለት ነው። ምሳሌ እዚህ ጋር አሁን ያው አያችሁት? እዚህ ጋርም እንደምትመለከቱት የራሴ ቻናል ያው እዚህ ቪዲዮ ላይ ነው እንትን ያልኩትኝ። አያችሁት? ያው እንደዚህ ማለት ነው። እንደዚህ ይሆናል። ግን በእያንዳንዱ ቪዲዮ ላይ ነው እንደዚህ የምታደርጉት። ያው ይሄ ስነካው ይሄ አንዱን ስነካው ማለት ነው። ያው እንደዚህ ስነካው ያው እንደዚህ ሰብስክራይብ አደርጋለሁኝ ማለት ነው። አያችሁታ? እንደዚህ
ይሆናል ማለት ነው። እና በዚህ መልኩ ያላችሁን የእናንተም ሆነ የጓደኞቻችሁ በዚህ መልኩ እንደዚህ አድርጋችሁ ማገናኘት ትችላላችሁ። በጣም ቀላል ነው ማለት ነው። በነገራችን ላይ ያው ማለቴ እዚህ ቻናልን ሳብስክራይብ ያደረጉ ሰዎች የኔን ቪዲዮ ያያሉ ማለት ነው። ሁሉም ቦታ ነው ሼር የሚያደርገው እንደዚህ ስታሳስሩ እና እንደምትወዱ ተስፋ አደርጋለሁኝ። ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበር ማለት ነው። እና ዩቲዩብ ሞኔታይዜሽን የተነሳ የሚመስላችሁ ልጆች ማለት ነው ይኸው እዚህ ጋር እንደዚህ የሚል ከሆነ ሞኔታይዜሽናችሁን አልተነሳም ማለት ነው። ግን እንደዚህ ማይል ከሆነ ተነስቷል ማለት ነው። እና በዚህ ማረጋገጥ ትችላላችሁ ማለት ነው ሞኔታይዜሽኑን መነሳቱና አለመነሳቱ እዚህ ጋር